አንቺን የመሰለ ልጅ አሁን ትሰርቂያለሽ? ቆይ አንዴ ምንድን ነው? በጣም ቆንጆ ነሽ። በጣም የምታምረው። እሺ አመሰግናለሁ። እባክህ ስልኬን በልታለች። ወይኔ ተበላሽ። ወይኔ ራን ኧረ ወይኔ ዛሬ ተበላሽ። ቁጥርሽን አሁንም ቁጥርሽን እያልክ ነው። እሺ በምን ሊያዘው ፌስታል ለነገሩ ፌስታል ተከልክሏል። እንግዲህ መውጣታቸው አይቀርም። እንደዚህ ቆንጆቹም ራሱ አሁን ይመጣሉ ማለት ነው። ዛሬ ደግሞ ምን ኔክስት ሲዝን ማለት ነው። ወይኔ ተሰበረች። ወይኔ ተጎዳሽ? ደህና ነኝ። አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ሳትሰጪኝ ልትሄጂ ነበር እንዴ? አንተ ግን ምን አይነት ሞኝ ነህ? ጤነኛ ነህ አንተ? ያንቺ ነው በታች እንደዚህ ባልሆን ኖሮ ጤነኛ መሆኔን እንጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለሱ እኮ የሚጨነቅ ይመስልሻል? ኧረ በፍፁም እኮ እና ቁጥርሽን አትሰጪኝም? አይ ወንድ ልጅ ግን በምን ትይዘዋለህ? ወይ አላስ ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። በቃ ቆሽ በጭንቅላት ያዘው ወይ በቃ በዚያ ያዘው። በጣም አመሰግናለሁ። ይመችሻው። አብሽርሽ አምጣ ቆይ ሲመልከት መልክ ብቻ አይደለም ያላት ጭንቅላትም አላት። ቅንጭላት ራሱ አላት። ያቺ በጣም መልካም ሴት ነሽ። በጣም እርስ በርስ መተሳሰብ አለብን። አንተ ራሱ በጣም ከሱ ከፈጣሪ ታገኛለሽ። አሜን። ይርዲውን ከሰውን በቃ ያዘው። ዘሮታይ 42 ይዘለት ሰው ተገናለሽ። በቃ ኔክስት ሲዘን በቃ ልዩነት እንዲህ ነው የሚሆነው። እሺ እንዲህ ደስ እያላችሁ ነው በቃ የምትበሉት።